ሰላም ሰላም፣ እንዴት ናችሁ? ውድ የዩቲዩብ ተከታታዮች ደህና ናችሁ ወይ? እኔ ያለው እስኪ ስለ አዶናይ ምን ተባለ? እስኪ ከቪዲዮ እስኪ ትንሽ ምንድን እንደተባለ እስኪ እንስማ። እስኪ አዶናይ ህይወቱ ዋጋ ያስከፍላል። መቅለብለብ እኔ ሲከሰከስ ነው የማየው። ሟርት አይደለም የምናገረው፣ ጥላቻም አይደለም የምናገረው። አይ ኬር። ያውም እንደ አዶናይ ምንም አይነት መሰረት የሌለው ቤዝ የሌለው ድንቁርናን የሚያስተምር ትምህርትን የሚያንቋሽሽ ሰግጥ ማግጥ እያለ የሚያስተምር የሌለ ፍልስፍና ያመጣ ምንም አይነት ትምህርትን፣ ምግባርን፣ ሞራልን፣ ካልቸርን ሁሉ የሚንቅ የሚሰድብ፣ ባህልን የሚሰድብ፣ ሃይማኖትን የሚሰድብ፣ ኤቭሪቲንግን የሚሰድብ፣ መማገጥ፣ መንዘላዘል፣ ከኖርም ውጭ መሆን፣ ዲስኦቤይ ማድረግ እንደ ዝና የሚያስተምር this is very dangerous, very very dangerous. እኔ I pray for him፣ ጸልይለታለሁ። ሊመስል ይችላል እንደ ወረቀት ሰዓት የነደደ ሰማይ ላይ የደረሰ ዝና ሊመስለው ይችላል። እንደ ሌሎቹ ወጥቼ አንበሳ ገዛና አንበሳ ትግራዋይ አልለውም። because I care። እኔ እናት ነኝ፣ ልጆች አሉኝ። ስለ ሰው ልጆች ይገደኛል። እኔ አዶናይ ሲወድቅ እንጂ ሲከብር አላይም ያለሁት። እየሄደበት ያለው ሩጫ ደግሞ is dangerous, very 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 dangerous። ስለዚህ ማለት የምፈልገው 3.5 ሚሊዮን ተከታይ ያለ ምክንያት አይደለም የኖረው። አሁን ያነሳው ሰግጥ ፈምስ ለእንትን ድድብ ለምናምን ስግጥ ምናምን ሲል ኮት ተደርጎ አይቼዋለሁ። እና ምንድን ነው ጥፋት ውስጥ ንገረኝ። ኮንቴክስት የሚባል ነገር አለ። ነገሮችን ደደብን የምታውቀው ቃሉን ሌላ ጊዜ ምንም የማያውቅ የሆነ የማይገባው ምናምን ብለህ ሊሆን ይችላል ነው። ያ የዛ ጊዜ አተረጓጉም ነው። ከጄንዚ በፊት የነበሩ ሰዎች የተረዱበት መንገድ ነው። አሁን እሱ የሚያወራበት ኮንቴክስት እሱ አይደለም። ምንድን ያለው ጀስት አትስማ ነው። ይሉኝታ እንዳያደናቅፍ የሰዎች ኮሜንት፣ ትችት ምናምን አትስማ። በቃ ለበረከቴ ስግጥ ለምናምን ስግጥ ነው እኮ ያለው። አትወቃለ ነው፣ አትመራመራለ። አውቄ ምን ጠቀም አውቄ ጠንቃቃን ያርግኝ። ብሽቀት አለው። እንዴት አንደርስታንድ አደርገዋለሁ። ለምን መሰለህ? በተለይ አሁን በእኛ በሀገራችን ኮንቴክስት ከሄድን ያወቀ ሰው ነው እንዴት የተጠቀመ እሱ የሚለው ነው ልክ ገብቷል። ዝም ብለህ ታስመስላለህ ምናምን። ይሄ ሶሻል ኖርምስ ኤንድ ኦኬ ምን አሉ መሰላችሁ? መቼም እንደሰማችሁት ነው። ሰግጥ ፈምስ ሰግጥ ማለት ደድብ ማለት ነው አሉ። እንግዲህ ቋንቋውን የለይቼ አላወቅኩትም። እንደሚሉት ነው ደድብ ማለት እሱ ሊል የፈለገው ጠንክረህ ስራ ነው መሰለኝ። ጠንክረህ ስራ፣ አቋም ይኑርህ፣ በጀመርክበት ስራ ድድብ ብለህ ስራ። የሰዎችን ኮሜንት፣ የሰዎችን አስተያየት አትስማ ነው ያልኩት አለ። ድድብ ብለህ ስራ። ያኔ ደድብ ማለት ደድብ ደንቁር አይደለም። ምንድን ነው? ለዓላማ ጠንክር ማለት ነው። እንደ ተርጓሚዎቹ ማለት ነው። ኢትሶኬ እኔ ልደድብ ነው። እኔ ትንሽ ነው የቀረኝ። እኔ በራሴ ልጠነክርና ልደድብ ትንሽ ነው የቀረኝ። አሁን ሰሞኑን ሳልደድብ አልቀርም። እንግዲህ እንደሱ ደድቤ ነው 4 ሚሊዮን የምገባ። እንግዲህ እኔ ተረድቼዋለሁ። እኔ ትርጉሙን ተረድቼዋለሁ። ሰው ግን አልተረዳውም። በቃ የማይሆን ቦታ ላይ
ታሰረ እንግዲህ ታሰረ። ፈጣሪ ያስፈታ እና ሰብስክራይብ አድርጉኝ። እኔን ሰብስክራይብ አድርጉኝ እሺ። ከደረሰው ፈጣሪ ያስፈታ ብላችሁ ንገሩልኝ። ሰግጥ ብዙን ሰው አዝናንቷል።